ሄሎ የኔ ውድ ነገ ቁርስ በላልኝ? አዎ የኔ ውድ ውሃ ስትጠጪ ውሃው እንዳያንቅሽ። እሺ የኔ ውድ ምግብ ስበላ ጠንቀቅ በል የእንጀራው ጠርዝ ጣቶቼን እንዳይቆርጥ። እሺ የኔ ውድ እጠነቀቅልሻለሁ። ከሳሎን ወደ ጓዳ ስትሄጂ ታክሲ ተጠቀሚ እንዳይደክምሽ። እሺ በል በቃ የኔ ውድ ነገ ካስነጠሰ እግዚአብሔር ይማርህ። እሺ ፍቅር ራስሽን ጠብቂልኝ። ቴክስቱን እስክመልሽልኝ ትናፍቂኛለሽ የኔ ውድ። ይባ ምን እሺ ቤቲን አወቃት ዱዱዋ መስማት ማችለው ከሷ ጋር ነው ዛሬ ማድረው። እንደምንም ብያሳምኛታለሁ ከሷ ጋር ነው ማድረው። አረ ያርገልሽ መቼኛ እንዴ ፋሪስ ምን እሺ ከቤቲ ጋር አለው ምናምን ብለህ ያን ሁላ ቱሪናቷ ነፍተኝ እንዴ አንተ ጉዴ የማይሰማ ቤት ከገቡ በኋላ ኮንዶም ልገዛ ወጥቼ አቤት አስገብቻት ኮንዶም ልገዛ ወጣሁ። ይኸው አሁን ቤት ባንኳኳ ማን ይስመኝ ይከፈትልኝ። አረ ልጆች ስሙ ማታ ላይ ወደዛ አካባቢ እንዳትሄዱ ሴቶች ወንዶችን እየደፈሩ ነው ተብሏል። ሴት ልጆች ወንዶችን ይታዩ ወደዛ እንዳትሄዱ እንዲም ጀመሩ። አረ እንኳን ነገርሽን አንሄድም ወደዛ። አረ አታይመጡም እንዴ? ምን ሰውዬው እየሰከሰ ነው ወይስ ከሰየው ላይ ለቀን እንጠብቃቸው ነው? ሁለት ወልፋሞች በሰዓታችሁ መታችኋል። ናምጣ ስልክህን ሁለትም ይው አንተ ነሽ እዚህ ወልፋም ትታይ የናፍቶኝ ና አንተ ወልፋም ሊበጥ መለገ ይሄን ክረምት ዝም ብለን ከመንቦዝ ለምን ስራ እንሰራ? ለምን ጂማ እንሰራ እንዴ? እንስራ ሚላ እንዴ ጠፋው ነው እንሂድ። ስራ ልፋ ጥረ ግረ ብላ ስራ ልፋ ጥረ ግረ ብላ ስራ ልፋ እውነት ነው የምንቀበለው። ምኑ ብራችንን ነው የሰራንበት። አንተ እኮ ነው የምከፍለው። እንዲህ ተጠቅድሬ እኔ ራሴ ይሄን ሁላ እንዲህ ላቤ ጠብስኪ ሰርቼ እኔ ራሴ ነኝ የምከፍለው። ይሄ ነው ቀደኝ ስራ እንደያዝ ነው። ምን ሆነ ነው አንተ ከትናንት ጀምሮ እዚህ ቁጭ ለምትጠብቀው? ምን ባክ ትላንት ወለይ በግን ሸጣለሁ የሚለው እቺ በጉን ለመግዛት ብር ከላኩላቸው በኋላ ለበጉ የቤቱን አድራሻ ሰተነዋል ብለውኝ የውስኮን እየጠበቁት ነው። አይ አንተ ጂዲዮን ክልጅ በእናትህ ደወሉ መሰለኝ። አንሳው ሄሎ ሄሎ የኔ ፍቅር እንደምታውቀው ነገ ሰርጋችን ነው። ስንት አመት ስንጠብቀው የነበረው ብቻ እኔ በጣም ደስ ብሎኛል። እዛ ሰው ፊት ልንጨፍር ነው። ይቴክ እስኪ እንዴት ደስ እንደሚል አቤት እንዴት እንደቸኮልኩ። አንተ ግን እንዴት ነው? እኔ ምልሽ ግን እኔ ባልመጣ ይሄን ያህል ችግር አለው እንዴ? ምን